ምን ልታዘዝ? ዶክተር ያስቀምጠኛል። ከመቆም ይሻልሃል። ከመሬት እኮ ነው ዶክተር። በዛ ላይ ሆዴን በጣም ይቆርጠኛል። ምን ነው ሆድክ የሚቆርጥ? ቀበሌ ነው እንደምሰራው ጉቦ ትበላለህ እንዴ? አው ቀበሌ ነው የምሰራው። እንዴት አወቁ? አላልኩም የጉቦ ምልክት ገና እበታራለህ። እንዴ ሂዳም ሰገራክን ይዘክና ልክ እንደወረደ ሳይቀሰቅስ። ዶክተር ያው ምንድነው የመጣክብኝ? ሰገራ ነው ይለኛል እንዴ? ይሄንም ያክል ነገር አርተነው ወይስ ወልደ ነው? ናኔ ምን ላድርግ? ከውስጥ የወጣው እኮ ነው። ከልጅነት ጀምሮ አርታታቅም እንዴ? ደግሞ ምን ያክላል? አራም ቶሎ ለመርመርና መድኃኒት ይሰጠኝ። አረ ወደዛ አድርገው። ደህና ነገር ያዝክ መሰለ እንዴ? ልታጎርሰኝ ነው እንዴ? ይሄ ግን ይመራመራል። ፈጣሪ አለ። ልንገርህ ወንድም፣ ይሄ ነበር ሆድክ ውስጥ ተሰንቅሮ ሲያሰቃይክ የነበረው። ወጥቶልሃል፣ ድነካል። ሂድ በቃ። ሁለት ሚሊዮን ይችላል። አቮካዶ በጨምርበት ይጠግናል። ጋሼ ብር አበድሩኝ። ሲጀመር የ3 ወር መች ከፈልክ? አንድ ላይ መልሳለሁ። ምን ያደርግልሃል? አቮካዶ ልገዛበት። ያ ማለት 3500 ብር ሆኗል ማለት ነው። በዶላር ነው የመጣሁት። ንቺን ከበር ይጠግንልኛል። ቆይ እጄን ታጥቤ ልምጣ። እንዴ አቮካዶስ ይሄው ተቀባው። ጂጂ ተቀባሽ? ነፊትሽ ነው የምበላው። ያ አማናውለን ከሸራኛ ጠብቀን። አንቺ ምቀኛ ገና ባል ዶሮ ገዛ ብለሽ ተቃጥልሽ ነው አይደል? ምቀኛ ጎረቤት። እኔማ ማዝናሽ ነኝ። ለሁለት እግር ዶሮም ቀናው ያጣ ብዙ ያወራል። ይሄንንስ መቼ አገኘሽ? አላቅህም አንተ ኩኩኒያ። ከሁለት ቀን በኋላ ዶሮ የሚበላውን ጥራጥሬ ትበላለህ። ያጣ ብዙ ያወራል። እኔማ ማዝናሽ ተንቄያለሁ። በገዝቼ ካልመጣው ሰው አትበለኝ። አንተ ኩኩኒያም ዛሬ ጠብቀኝ። እስኪ እናያለን። ጠብቅሻለሁ። ለማንኛውም ጎረቤቶቼ ታጅቡኛላችሁ፣ ጠብቁን። ምድረ ኩሳም። ወዴት ነው የሚሄዱት? ላግዞታ። አግዘኝ። ይሄ መጣን። ወጣ በሉ። አለቃችሁ መጥቷል። አምላኬ ሆይ አይንሽ አይንበለኝ። እኔም ብሎ ባለበት ወደ ሊድ። ኧረ ወደ ሊድ። ኧረ ወደ ወንድሜ። የኛ ባለበግ የታል በጉ? አቤት መስዑድ ና። አቤት አባ። ድሮ ሽንኩርት ሲላጥ ነበር የሚያስለቅሰው። አሁን ግን ዋጋው ነው የሚያስለቅሰው። እንካ የሩብ ግማሽ ሽንኩርት ይዘና። የሩብ ግማሽ ሽንኩርት፣ የሩብ ግማሽ ፕሮንቶ። ባለሱቅ ያቺ የምትጣፍጠዋን ፕሮንቶ ቾኮሌት ስጠኝ። ይኸውልህ ፕሮንቶ። ዋው! እጅ ላይ የሚታሰረውንም። እሺ። አይ ይሄን ያለ ምን ቆየ? ሳምሪ ቾኮሌትንም ስጠኝ። ናፍቆኝ ነበር። አይ ልጄ እኔማ መንገድ ላይ ሽንኩርት ይዟል ብለው አገቱክ ብዬ ፈርቼ ነበር። የታለ ሽንኩርቱ? የምን ሽንኩርት? ፕሮንቶ አንድ ግዛልከኝ። አረጋሽ ጨረሱብኝ። እኔ ምንም ማማዝናሽ። ስንት ልጅ ነው ያሉት? 4 ልጅ አለኝ። አንዱ ኢንጂነር፣ ሁለተኛ ማስተርስ ዲግሪ አለው፣ ሶስተኛ ዶክተሬት ዲግሪ አለው፣ አራተኛው ሌባ ነው። ሌባው ለምን አታባሪውም እንዴ? ምን ነካ? ቤትን እኮ ቀጥ አድርጎ የሚያስተዳድረው እሱ ነው። ሌሎቹ ስራ የላቸውም። ለገንዘብ ብለው ሌባ ልጅ ቤት ያኖራሉ። እና ገንዘብ እኮ ነው። አሁን 1 ሚሊዮን ብር ይሰጡታል። ሀያቶትን በጥፊ መቶ ቢባል ይመታሉ? አይደለም ማየቴን ሙሉ ቤተሰብን አጠናግራለሁ። ትምህርት ምን ያደርግልናል? ጋራጅ ገብተን እንማር። እናንተ ረሃ መዳም አሁንም እየረበሻችሁ ነው። አንተ አየለ ከዚህ ደደማ ሀይም ልጅ ጋር አትቀመጥ አላልኩ? አረ ነግረኝ ነበር። እርሱ እኮ ነው እንቀመጥ የሚል። ተረሱ። አሁን የመለሰ ጥያቄውን ይቀመጣል። አዎ አንተ አየለ ቢሆንልኝ ብለህ ሳይሆንልህ የቀረ ነገር ምንድን ነው? ያው ተሰረ በመጀመሪያ የወሰነ ትምህርት አንደኛ ወጣለሁ ብዬ አስቤ ነበር፣ ግን አልተሳካም። ጓደኛዬ በ0.3 ማርክ በለጠኝና ሁለተኛ ወጣሁ። ግን ተሰረ በሰከንድ ሴሚስተር አሻሽሏል። ቃል ገባላለሁ።
የኔ ጠንበለል አኮራኝ። አመሰግናለሁ ሸርዬ። አይ የኔ ደደብስ ያው እኔ ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋሽ ያው ጣናም እዚህ ቅርባችን ነው። አንድ አስፋልት ነው የምንሻገር። ያው አቤም ቅርብ እኮ ነው። የ10 ብር ታክሲ ነው ጋሽ። እውነት ነው። እንዲሁ ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ቢሆን ደስ ይለኝ ነበር ጋሽ። ውጣልኝ ብያለሁ። ውጣልኝ አንተ አመዳም ና ብያለሁ። ሰው በግ ይገዛል። ስሜኔ ልጅ በግ የሚሸጥ ነው? አዎ የሚሸጥ ነው ማዘር። እና ዋጋው ስንት ነው የምትለኝ? ይሄ በግማ 15000 ብር ነው። 15000 ብር? አዎ ነው ወይስ የሚሮጥበት ኪሎ ሜትር ነው? 15000 ብር ማገዝቼ ሳላን ነበር መብላት የነበረብህ። ቶሎ ብላና እቤት ሄደህ ከልጆቼ ጋር ትጫወታለህ። ስሜኔ ልጅ ቤት ሰደኝ ከፍላለሁ። እሺ እንዴ በጉንህ ልታስገባው ነው እንዴ? ከኋላ ነው አጠገብ ገቢና አስገባው እንጂ እንዴ። ጋቢናማ አይሆንም። ስንት ብር እንደገዛ ብታውቅ ኖሮ ታስነዳው ነበረ።